የመከላከያ ኢንዱስትሪ መሰረተ ልማቷን ለማጠናከር ትኩረት ሰጥታ እየሰራች መሆኑን ሚኒስትሯ ኢንጂነር አይሻ መሐመድ ገልጸዋል። ሁለቱ ሀገሮች ያላቸውን ትብብር ለማጠናከር ኢትዮጵያ ቁርጠኛ ናት ማለታቸውን የመከላከያ ኦንላይን ሚዲያ መረጃ አመላክቷል። ሚኒስትር ሹጋሪ ሙስጣፋ በበኩላቸው ሀገራቸው ከኢትዮጵያ ጋር ያላትን ትብብር ለማጠናከር በቁርጠኝነት እንደሚሰሩም ነው ያረጋገጡት። ሀገራቸው ኢትዮጵያን የመከላከያ ኢንዱስትሪ አጋሯ ለማድረግ ፍላጎት እንዳላቸውም ጠቁመዋል። በፊንፊኔ ከተማ የተከናወኑት የወንዝ ዳር ልማቶች ከህዝብ መዝናኛነታቸው ባሻገር የወንዞች ደህንነት እንዲጠበቅ ጉልህ ሚና መጫወታቸውን አስተያየት ሰጪዎች ተናግረዋል። የፊንፊኔ ከተማ የፍሳሽ ማስወገጃዎችን ከወንዞች ጋር በማገናኘት ሲፈጠሩ በቆዩ ችግሮች ወንዞች ለብክለት ተጋልጠውም ነው የቆዩት። ይህም ወንዞቹ ለሰዎች ለእንስሳትና ለእጽዋት ጤንነትና ደህንነት ጥቅም ከመስጠት ይልቅ ስጋት እንዲሆኑም አድርጓቸው ቆይቷል። ይህንንም ተከትሎ በከተማ የተጀመረው የኮሪደር ልማት አድማሱን በማስፋት ወደ ወንዝ ዳርቻ ልማት በመሸጋገሩ የወንዞችን ደህንነት ማስጠበቅም አስችሏል። የወንዝ ዳር ፕሮጀክት መተግበሩም ከጀመረበት ጊዜ አንስቶ የስጋት ምንጭ የነበሩት ወንዞች የመዝናኛ ማዕከልም ሆነዋል። እዚያ በወንዝ ዳር ልማቶች በለሙ ቦታዎች ሲዝናኑ ያገኛቸው የተለያዩ የህብረተሰብ ክፍሎች እንደገለጹት ቦታዎቹ አማራጭ የእረፍት ማሳለፊያ ከመሆናቸውም ባሻገር የከተማዋን ገጽታ ውብ አድርገውታል። አቶ መገርሳ በቀለ በወንዞች ዳርቻ የተሰሩ የልማት ስራዎች ከዚህ ቀደም ለማየትም ሆነ በአካባቢ ለማለፍ አስቸጋሪ የነበሩ ቦታዎችን ውብና ጽዱ ያደረጉ መሆናቸውን ተናግረዋል። ፕሮጀክቶቹ ወንዞችን ከብክለት ነጻ በማድረግ ደህንነታቸው ተጠብቆ ለህዝብ መዝናኛነት እንዲውሉም ከማስቻል ባለፈ ፊንፊኔን እንደ በተለያዩ መስኮች ውብና ማራኪ ጽዱ ለነዋሪዎቿ ምቹ እንድትሆንም አድርጓታል ነው ያሉት። ሌላኛው አስተያየት ሰጪ አቶ ግርማ የፍሳ በበኩላቸው የከተማ ወንዞች የቆሻሻ መጣያ እንደነበሩ አስታውሰው በዚህ ደረጃ ለምተው በመመልከታቸው መደሰታቸውንም ነው የተናገሩት። የልማት ስራ ወንዞቹንና በዙሪያቸው ያሉ አካባቢዎችን ውብና ጽዱ ከማድረግ ባሻገርም ኢትዮጵያውያን በአካባቢ ጥበቃ ያላቸውን ልምድና ክህሎት ያሳዩበት ነው ሲሉ የተናገሩት ደግሞ አቶ ጋዲሳ ዋቅጅራ ናቸው። በኮሪደር ልማትና በወንዝ ዳር ፕሮጀክቶች ለህፃናትና ወጣቶች የሚያገለግሉ ምቹ የሆኑ በርካታ መዝናኛዎች መገንባታቸውን የተናገሩት ወጣት ሰለሞን ዳዊትና አብዲ መልካሙ ናቸው። መዝናኛ ቦታዎቹ ጊዜያችንን ባልባሌ ቦታ ከማሳለፍ ይልቅ በመልካም ድባብ በመታጀብ ንጹህ አየር እየወሰድን እንድንዝናና እድል ፈጥሮልናል ሲሉም ነው አስተያየት ሰጪዎቹ የተናገሩት። የልማት ስራዎቹ ከመዝናኛነትን ባለፈ ህብረተሰቡ ስለ አካባቢ ጥበቃና እንክብካቤ ያለው ግንዛቤ እንዲጨምር የሚያስችሉ መሆናቸውንም ገልጸዋል። በጋምቤላ ክልል በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞችን የመንከባከቡ ስራ በበጋ ወራትም ተጠናክሮ መቀጠሉን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ገልጿል። የጋምቤላ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊው አንድሪው ቱት እንደተናገሩት በክረምት ወራት በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞችን የመንከባከቡ ስራ በበጋው ወራት ተጠናክሮ ቀጥሏል። ህብረተሰቡም ችግኞችን ከመትከል ባለፈ የጽድቀት መጠናቸው እንዲጨምር እንክብካቤ እንዲያደርግ ግንዛቤ መፈጠሩንም ነው የጠቀሱት። በአረንጓዴ አሻራ የለሙ አካባቢዎች ወደ ቀደመ ይዞታቸው እንዲመለሱ የእንክብካቤና የጥበቃ ስራው እየተከናወነ መሆኑንም ተናግረዋል። በአረንጓዴ አሻራ መርሃ ግብሩ የለሙ አካባቢዎችን በመጠበቅ ለስራ እድል ፈጠራ እንዲውሉ በማህበር ለተደራጁ ወጣቶች መተላለፋቸውንም ተናግረዋል። የአረንጓዴ አሻራ ልማቱ ከስራ እድል ፈጠራው ባለፈም የአፈርና ውሃ ጥበቃ ስራን በማሳደግ የአርሶና አርብቶ አደሩ ምርታማነትን በመጨመር የምግብ ዋስትናን እያረጋገጠ እንደሚገኝም ነው የተናገሩት። ለአብነትም ባለፉት ዓመታት የተተከሉት ዘርፈ ብዙ ጥቅም ያላቸው የማንጎ፣ የፓፓያ፣ የሙዝና ሌሎች አትክልትና ፍራፍሬ ችግኞች የአርሶ አደሩን ህይወት መለወጥ ጀምረዋልም ብለዋል።
በክልሉ እርሻና ተፈጥሮ ሀብት ልማት ቢሮ የተፈጥሮ ሀብት ልማትና አጠቃቀም ዳይሬክተር ኬት ሉል በበኩላቸው በክልሉ በክረምት ወራት በአረንጓዴ አሻራ ልማት ዘርፈ ብዙ ጠቀሜታ ያላቸው ችግኞች ተተክለዋል። እነዚህን ችግኞች ከእንስሳትና ከሰው ንክኪ እንዲሁም ደግሞ ከሰደድ እሳት በመጠበቅና ለመንከባከብም ሰፊ ስራዎች እየተሰሩ እንደሚገኙም ገልጸዋል። ለተግባራዊነቱም ስርዓት ዜጎችን በማደራጀት ችግኞችን በመንከባከብ ተግባር ላይ እንዲሰማሩ ተደርጓልም ነው ያሉት። በክልሉ ባለፈው የክረምት ወራት በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች የጽድቀት መጠንም 78% መድረሱንም ተናግረዋል። አድማጮች የመረጃ ማዳችንን ከኦቤን ፊንፊኔ ኤፍኤም 92.3 በቀጥታ እያደመጣችሁ ከኛ ጋርም ስላላችሁ ምስጋናችን በያላችሁበት ይድረስልን። ቆይታችን እንደቀጠለ ነው። በስፋት የምናደርሳችሁ ጉዳዮች አሉ። በአጫጭር መረጃ መልክ ሀገር ውስጥም ከውጭ የሚያዝናቸው መረጃዎችም እንደዚሁ በቅደም ተከተል ይደርሳሉ። በስፋት የያዝናቸውንም ጉዳዮች በሰዓታቸው እናደርሳለን።